ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የዩቲዩብ ቻናሌ ተከታታዮች ሞላ ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ዛሬ እንግዲህ በአሪፍ ቪዲዮ መጥቻላችኋለሁ። ያም እንግዲህ ነው በሳውዲ አረቢያ ዘይን ሸሪሃ ብር እየቆረጠ አላስቀምጥ ላላችሁ ሰዎች ለእናንተ መፍትሄ ወይንም ለአንድና መጨረሻ የምትገላገሉበትን መፍትሄ ይዤላችሁ መጥቻለሁ ማለት ነው። መጃን አድርጋችሁ ወይንም ደግሞ ረሲድ ሞልታችሁ ከስልካችሁ ላይ በቃ የተረፋችሁን በስልካችሁ ላይ እንደነበረ እንደማስቀመጥ እንደ ወይንም ደግሞ ኤስሲ እንደ ሞባይሌ ምናምን እንደ ሊባራ የሚያስቀምጥላችሁን የዘይን እንደምታውቁት በቃ የተለያየ ፓኬጆች እየቆረጠ መጃን ስታደርጉት ሁሉንም ይወስዳል ማለት ነው። የሚቀረውን ወይንም 3 ብር እየቆረጠ ወይንም ደግሞ እናንተ ያወረዳችሁትን ስትራክ ያንን እየተከተለ በየ7 ቀኑ ሆነ በየአንድ ቀን ያላችሁን የተረፋችሁን ተመጃን ወይንም ደግሞ ከፓኬጅ ከሞላችሁት የተረፋችሁን ይወስዳል ማለት ነው። ያንን እንዴት አድርጋችሁ ነው የምታጠፉት ማሳያችሁ ነው ማለት ነው። እኔ እንዴት አድርጌ እንደማጠፋው አጥፍቻለሁ ከቀደም ደግሞ እናንተን ለማሳየት አንድ ማጠፋው አለኝ። ከዛ ፊት ግን እዚህ ዘይን መተግበሪያው ላይ እንገባና ምን እናለን መሰላችሁ? እዚህ ላይ ዘይን ብለን እንጽፋለን። ዘይን አፕ ከዛ ሰርች እናደርገዋለን። ሰርች ስናደርገው እንደምትመለከቱት ዘይን KSA መጣልኝ ማለት ነው። እኔ አወርጄዋለሁኝ ለእናንተ ለማሳየት ያህል ነው ተጠቅሜበታለሁ። እናና ዛሬ ደግሞ ፓኬጅ ስሞላ 3 ብር የምትቆርጠውን ስኔት አድርጌ እንደምዘጋ ለማሳየት ለእናንተ ነው የመጣሁት ማለት ነው። ከዛ ኦፕን እንለዋለን። ኦፕን ስንለው ያው እንግዲህ ዘይን ብሎ እንደዚህ ይመጣልናል። እኔ ኦሬዲ እንትን ብየዋለሁ ከፍቼዋለሁ ማለት ነው። እናንተ ከላይ ይሄ ስልክ ቁጥር አለበት ላይ ከላይ ምን ታደርጋላችሁ መሰላችሁ? እዚህ ላይ እኔ ስለከፈኩት ነው። አካፋፈቱን ደግሞ ለሚቸግራችሁ ሰዎች ወይንም ደግሞ በአንታል ኮሜንት አስቀምጡልኝ። ይሄን እንደገና አጠፋና በአዲስ ከፍቼ እንትላችኋለሁ። መክፈቱ በጣም ቀላል ነው። ስልክ ቁጥራችሁን ታስገባላችሁ። ከዛ የኢቃማ ቁጥር ይጠይቃችኋል። የኢቃማ ቁጥር የሚጠይቃችሁ ላይ እስክብ በሉት። የኢቃማ ቁጥር አታስገቡለት፣ እስክብ በሉት። ከዛ ፓስወርድ ይጠይቃችኋል። ፓስወርዱን ካፒታል እና ስሞል አርጋችሁ ቁጥር አርጋችሁ እናንተ ማትረሱትን ያኔ ፓስወርዱን ካስገባላችሁ በዛ መልኩ ተከፈታችሁ በኋላ እንደዚህ እንደኔ ይመጣላችኋል። እንደምትመለከቱት ያው ከላይ ስልክ ቁጥራችሁን ያመጣላችኋል። ከላይ ከታች በኩል እንደምትመለከቱት እዚህ ጋር 11 ብር ከ46 ሳንቲም ያለኝ ማለት ነው። ከፓኬጅ ተገዛው የተረፈኝ ወይንም ደግሞ መጃን ሳደርግ የተረፈኝ ሳንቲም ነው ማለት ነው። ይሄን አሁን እየቆረጠ እንዳይጨርሰው እንዴት አድርጌ እንደማስቆም ነው ማሳያችሁ እናንተ። አሁን እታች እንወርዳለን። በነገራችን ላይ እዚህ ላይ ብዙ ጥቅሞች አሉት። ያው ተፈለጋችኋቸው ቪዲዮ መሰራላችሁ ይሆናል ማለት ነው። ብዙ ጥቅሞች አሉት ይሄ ዘይን መተግበሪያ ማለት ነው። እንደ ማይ ኤስሲ እንደ ሰዋው ማለት ነው። እንደምትመለከቱት እንግዲህ እዚህ በቀይ ያከበብኩበት ላይ እዚህ ላይ ነው ዋናው ነገር። እንግዲህ እናንተ እሽትራክ አደረጋችሁ የሚቆርጥባችሁን ነገር እያንዳንዱን ወይንም ደግሞ የመጀናችሁትን መጃን የምታገኙት እዚህ ቦታ ላይ ነው። እንደምትመለከቱት እዚህ ቦታ ላይ እንገባለን። ይሄ ቦታ ላይ ስንገባ እናንተ የመጀናችሁትን መጃን የተጠቀማችሁበትን እዚህ ቦታ ላይ የምታገኙት። ልብ የምትሉት ነገር ግን እናንተ የምትጠቀሙትን ያወረዳችሁትን መጃን እንዲያትዘጉት በደንብ ተከታተሉ ማለት ነው። እኔ አሁን እዚህ ጋር 50 ምንድነው ኤምቪ 50 ኤምቪ ኢንተርኔት 3 ብር እንደምትመለከቱት 3 ብር ይቆርጣል ማለት ነው። እንዴት ነው የሚቆርጠው? እዚህ ጋር እንደምትመለከቱት አክቲቭ ሆኗል። አክቲቭ በራሱ ጊዜ አውቶማቲክ ነው የሚቆርጠው። ምንም አይጠይቅም። አክቲቭ ነው በቃ እየቆረጠ በየቀኑ 3 ብር እየቆረጠ ዜሮ ያደርጋል ማለት ነው። የኔ አሁን 2 ብር ከሆነበት አይቆርጥም። ምክንያቱም 3 ብር ካሞላ 6 ብር ካለ 2 ይቆርጣል። 9 ብር ካለ 3 እንደምትመለከቱት መግቢያ ላይ 11 ብር አለው። የኔ 3 ወዲያ ምናምን 3 ይቆርጣል። አዎ እንደዛ አድርጎ ይቆርጣል። እንደዛ አድርጎ እንደቆርጥ እንዴት አድርገን እንደምናስቆመው እዚህ ጋር አክቲቭ የምትለዋን አንዴ ክሊክ አደርጋለሁ። ክሊክ ሳደርግ እንደምትመለከቱት እዚህ ጋር ይመጣልናል። እዚህ ጋር ሲመጣልን እንደምትመለከቱት ምን ታደርጋላችሁ? ከታች በኩል ያለውን ይሄን በቀይ ያከበብኩበትን ይሄን አንዴ ክሊክ እናደርጋለን። እዚህ ጋር ያው ተስማማለሁ ይሄን የሚለኝ ያው የስ ስለዋለሁ እንግዲህ የሚያመጣልን ወደፊት እንዴት ሲዘጋ እንዴት አድርጎ እንደሆነ
በእንደዚህ መልኩ ያመጣልናል። ይሄን ዝም ብላችሁ ትመለሳላችሁ ወደ ኋላ ተራውን ለማረጋገጥ የሚለው እኔ መለሳለሁ ወደ ኋላ። እንደምትመለከቱት ሪሳላ መጥቶልናል። እንዴት ያ ሪሳላ ከላይም ልኮልኛል። ምንድነው የሚለው ያያችሁት? መጀመሪያ ምን ነበር የሚለው አክቲቭ። አሁን ብር አይቆርጥም፣ እንዳይቆርጥ ዘግቼዋለሁ ማለት ነው። በእንደዚህ መልኩ አድርጋችሁ ማስቆም ትችላላችሁ ማለት ነው። ይቅርታ አያችሁት? እንዳርጋችሁ ማስቆም ትችላላችሁ ማለት ነው። እንደውም ደግሞ የመጣላችሁን ሪሳላ ማየት ትችላላችሁ ማለት ነው። ሪሳላው ማየት ትችላላችሁ። በስልክ ቁጥራችሁ አድርጎ የኔ ሰብስክራይብ ሽትራኩ እንትን እንዲያለ እንደዛ አድርጎ ሪሳላ ያመጣላችኋል። በእንደዚህ አድርጋችሁ መዝጋት ትችላላችሁ ማለት ነው። ልብ የምትሉት ነገርም ግን እናንተ ያወረዳችሁትን ወይንም ደግሞ ሽትራክ ያደረጋችሁትን ከዘጋችሁት ዘጋችሁት ያቆማል ማለት ነው። እና የሚቆርጥባችሁን እናንተ እንግዲህ 12 ብር የሚቆርጥባችሁ እንደዚህ የተለያየ ሳታውቁት እንግዲህ ወይንም በአፕሊኬሽኖች እንትን ትሉትና በኋላ መዝጊያ ይጠፋችኋል። እያንዳንዱ ነገር ገብታችሁ እዚህ መተግበሪያ ላይ ታገኙታላችሁ ማለት ነው። እዚህ ዘይን መተግበሪያ በጣም ጠቃሚ መተግበሪያ ነው። ይሄን አወርዳችሁ ተጠቀሙት። እንደምትመለከቱት አሁን ላይ በፊት ላይ አክቲቭ ነበረ፣ አክቲቭን አስቆምኩት። አሁን በላይ ምንም አይነት ነገር ብር አይቆርጥም ከኔ ላይ እንዳለ እቺ 11 ብር ላሳያችሁ። ይቺ 11 ብር እንግዲህ እስከ መጨረሻው ድረስ አብራ ትሄዳለች። እኔ ወይንም ካልደወልኩበት ወይንም ደግሞ ይሄ ነገር ካላረኩበት በዚህ ላይ ካርድ ስሞላ በዚህ ላይ አብሮ ነው። ለምሳሌ የ50 ብር ካርድ በሞላ 61 ብር ይሆንልኛል ማለት ነው። ይሄንን ብር እንደ ሰዋውና እንደ ማንኛውም ያስቀምጥልኛል ማለት ነው። አያጠፋም፣ አይቆርጥም። እንዳይቆርጥ የማይቆርጠውን ምክንያቱም እዚህ ጋር ወርጄ ምን አደርገዋለሁኝ ዘግቼዋለሁ ማለት ነው። ስለዘጋሁት እንደምትመለከቱት ዝግ ነው፣ ዘግቼዋለሁ። አሁን በእንዲህ አድርጌ መጠቀም እችላለሁ ማለት ነው። እናንተም እዚህ ላይ አሁን የላይኛውን እኔ የምጠቀምበት ነው። የላይኛውን አሁን ብዘጋው ምክንያቱም ምን ይሆናል የገዛሁት ፓኬጅ ያቋርጣል ማለት ነው፣ ወይንም ደግሞ ያቆማል። እንዳዳችሁ መጠቀም ትችላላችሁ። ያልገባችሁ ጥያቄ ካለ ኮሜንት ላይ ከታይ ጻፉልኝ። አከፋፈቱ ደግሞ ካላችሁ የኔን ሉድ እንደገና በአዲስ መልኩ እየከፈትኩ አሳያችኋለሁ። መክፈት እንኳን በጣም ቀላል ነው። ምንም የሚከብዳችሁ ነገር የለም። ስልክ ቁጥራችሁን ታስገባላችሁ። ከዛ የኢቃማ ቁጥር ሲጠይቃችሁ የኢቃማ ቁጥሩን እስክሪብቶ ትሉታላችሁ። ከዛ ፓስወርድ ይላችኋል። ፓስወርድ ያኔ ካፒታልና ስሞል እያደረጋችሁ ቁጥር አደባልቃችሁ ለምሳሌ በስማችሁ አድርጋችሁ የመጀመሪያውን ፊደል በካፒታል ብታደርጉት ሌላውን በስሞል አድርጋችሁ የመጀመሪያውን እንደዛ አድርጋችሁ ቁጥር አድርጋችሁ ቁጥር የተወሰነ እናንተ በቃ በእንቅላችሁ የምታውቁት ምክንያቱም እናንተ ሲቆርጥባችሁ እዚህ ቦታ ላይ ገብታችሁ ስለምትዘጉበት እዛ ቦታ ላይ ለሁለተኛው ፓስወርድ ሲጠይቃችሁ ስለምታስገቡት ፓስወርዱን መያዝ ያስፈልጋችኋል። እና ይሄ በጣም ቀላል ነው። ስራ አጠቃቀሙ ደግሞ ተፈለጋችሁ ያው በኋላ ቪዲዮ ስሩልኝ እንትን እንደረዝም ቪዲዮ ነው። ኮሜንት ላይ ጻፉልኝ። ያው ላይ ያላላችሁ ያልገባችሁ ጥያቄ ካለ እንትን እሰራላችኋለሁ ማለት ነው። እዚህ ላይ ደግሞ የምናይበት ያኔ ቅናሾችን በዘይን ቅናሾችን የምናገኝበት ነው። ለእናንተ ቢያንስ 30% 50% ዲስካውንት የምናገኝባቸውን ቦታ ናቸው እነዚህ ማለት ነው። ዘይን ኦፊሻል ማለት ይሄ ለእናንተ የሚሰጣችሁ መጃን አርዶ ይባላል። እንደዛ የምታገኙበት ነው። ያው እንግዲህ በጣም ቀለል ያለ ነው። በአንዛዛባችሁ የዛሬያችሁ ቪዲዮ እንግዲህ ይሄን መስል ነበር። በሌላ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።